በቅድስና የመጀመሪያው ደረጃ ጾም ነው። ሥጋ በሚጾምበት ወቅት ነፍስ ኃይል ታገኛለች፣ ብርሃንም ይሆንላታል። ሌሊትን በንቁ ሕሊና ሆነህ መጸለይ ትችላለህ። እናም የበጎ ነገር ጠላት ማታለያዎችን ማሸነፍ ይቻላል። ዛሬ ራስህን አስገድደህ ያደረካቸው ነገሮች ነገ በጣም ቀላል ይሆናሉ። በተቻለ መጠን መጽሐፍ ቅዱስ አንብብ፣ ሐሳቦችህን ያስተካክልልሃል። እጅህን ከእኔ ጋር ትሆን ዘንድ ከክፉ ነገር ሁሉ እንድትጠብቀኝ ከሕማም እንዳላመጣብህ ጌታዬ ኢየሱስ ክርስቶስ ሆይ ሕይወቴን ባርክ። ጌታ ሆይ ልቤን በፍቅርህ ምላው። ጌታዬ ሆይ በቅዱስ መንፈስህ ምላኝ። ጌታ ሆይ በእያንዳንዱ እርምጃዬ ምራኝ። ጌታዬ ሆይ ፈቃድህን በሕይወቴ ውስጥ አውጅ። ልጆቼ መንግሥተ እግዚአብሔር ልናገኘው የሚገባ ትልቁ ግባችን ነው። እንድናገኘው ልባችን ንጹሕ መሆን ይኖርበታል። ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና። እንዴት ልበ ንጹሕ መሆን እንችላለን? ለአንድ መነኩሴ የዕድሜ ልክ ትግል ነው። ሁሉንም የስሜት ሕዋሳቶቻችንን መቆጣጠር አለብን። ጆሮአችንን፣ ዓይናችንን፣ ምላሳችንን። የእግዚአብሔር ቃል ማንበብ ይፈውሰናል እናም ያነጻናል። ንጹሕ ልብ የዋህና አፍቃሪ ነው። ፈተናዎችን በደስታ ይቀበላል እናም በደስታ መስቀሉን ይሸከማል። የእግዚአብሔር ጸጋ ከእርሱ ጋር ይሆናል። ተመልከቱ የኔ ተወዳጆች፣ ተመልከቱ ይህን የተቀደሰ ኅብስት እንዴት ነበር የተጋገረው? መጀመሪያ ስንዴ ነበር። ከዛም ስንዴው ተፈጨ። ከዛ ዱቄት ሆነ። ዱቄቱ ከውሃ ጋር ተቦክቶ ሊጥ ሆነ። እሳት ውስጥ ካልገባ ሊጡ ዳቦ ሊሆን አይችልም። እኛን እንደዚሁ በፈተናዎች ውስጥ ማለፍ ይኖርብናል። ዓለማዊ ምኞቶቻችንን ለመካድ እና ልክ ከውሃ ጋር እንዳልተቀላቀለ ዱቄት ለመሆን። ያም በእኛ ላይ የመንፈስ ቅዱስ ሥራ ነው። ከእኛ ላይ ይበታተናል፣ ይጠፋልም።